ኦኬ ሰላም ወደ ኤክስኔ ፋሚሊዎች እንዴት ናችሁ? በዛሬው ቪዲዮአችን የምንመለከተው ብዙ ሰዎች ማርኬቱ ራንደምሊ የሚንቀሳቀስ ይመስላቸዋል፣ ግን እንደዛ አይደለም። ፕራይሱ በኢምባላንስ ምክንያት ነው የሚንቀሳቀሰው። በዚህ ፎሬክስ ማርኬት ላይ ሻጭና ገዢ ያለ ወይም ሰፕላይ እና ዲማንድ ብለን የምንጠራው ማለት ነው። ስለዚህ በነዛ መካከል አለመመጣጠን ሲኖር ምን ይፈጠራል? ኢምባላንስ ይፈጠራል፣ ወይም ደግሞ ፌር ቫልዩ ጋፕ የምንለው ይፈጠራል ማለት ነው። ስለዚህ ብዙ ሰዎች ፌር ቫልዩ ጋፕ ኢምባላንስ ሲባል ሰምታችሁ ታውቃላችሁ። ሁለት የተለያዩ ነገሮች አይደሉም፣ አንድ ነገር ናቸው። ግን ቤዚክሊ እኔ ለራሴ በጣም ቀለል በሚለኝ ወይ ፌር ቫልዩ ጋፕ ብዬ ብጠራው ይቀለኛል። ስለዚህ ዛሬ ቶፒካችን ስለ ፌር ቫልዩ ጋፕ ይሆናል። ፌር ቫልዩ ጋፕ በምን አይነት መልኩ ነው ማርኬት ላይ የሚፈጠረው? ፌር ቫልዩ ጋፕን እንዴት ነው አይደንቲፋይ ማድረግ የምንችለው? እንዴት ነው አንደርስታንድ ማድረግ የምንችለው? ይሄኛው ፌር ቫልዩ ጋፕ አይደለም፣ ይሄኛው ፌር ቫልዩ ጋፕ ነው የሚለውን ነገር በደንብ ብጥር አድርገን የምናየው ይሆናል። ኤኒ ኩዌሽን ካላችሁ ኮመንት ላይ አስቀምጡልኝ፣ በቀጣይ ቪዲዮ እሰራላችኋለሁ። ወደ ቪዲዮ ኦኬ። በመጀመሪያ እዚህ ጋር ፊት ለፊት ላይ የምናየው ቻርት ጎልድ ማርኬት ነው። ግን ቻርት ላይ ገብተን ቼክ ከማድረጋችን በፊት ፈርስት ቲንግ እንዴት ነው እነዚህ ፌር ቫልዩ ጋፕ ወይም ደግሞ እነዚህ የማርኬት ስትራክቸሮችን እንዴት ነው አይደንቲፋይ ማድረግ የምንችለው የሚለውን ስትራክቸር ባለው መልኩ ስለን ነገሮችን እንያቸው እስቲ። ኦኬ እዚህ ጋር አንድ ካንድስቲክ አለ፣ ሌላ አንድ ረዘም ያለ ኢምፐልሲቭ ሙቭ ያለው እና ስትሮንግ ካንድስቲክ አለ። ተጨማሪ ደግሞ አንድ እዚህ ጋር ሌላ ተጨማሪ ካንድስቲክ አለ ማለት ነው። ስለዚህ እዚህ ጋር የምታዩቸው ሶስት ካንድስቲኮች አሉ። እዚህ ጋር እንደምታዩት እዚህ ጋር የምታዩት ስትራክቸር ምንድነው? ማርኬቱ ፕሪቪየስ የነበረው ካንድስቲክ ወይም ደግሞ እንደ ቤዚንግ ካንድስቲክ የምንወስደው ማርኬቱ በዚህ መልኩ ክሎዝ አፕ አድርጎ ግን ስትሮንግ ኢምፐልሲቭ ሙቭ ካደረገ በኋላ ድጋሚ ኔክስት የሚመጣው ካንድስቲክ መጥቶ ፕሪቪየስ የነበረውን ሃይስት ፕራይስ ክሎዝ ሳያደርገው ወይም ደግሞ ሃይስት የሚባለውን ፕራይስ ሳይነካ ማርኬቱ ወደ ላይ ኢምፐልሲቭ ሙቭ ካደረገ እዚህ ጋር ያለውን ሌቨል ምን ብለን እንጠራዋለን? ፌር ቫልዩ ጋፕ ብለን እንጠራዋለን ማለት ነው። በተጨማሪ እንደዚህ ትልቅ የሆነ የፌር ቫልዩ ጋፖች ማርኬት ላይ ሀፕ የሚያደርጉበት አንዱ ሜን ሪዝን ምንድን ነው? ቢግ ኦርደርስ ሲኖሩ፣ በተጨማሪ ደግሞ ኒውሶች ሀፕን ሲያደርጉ ማርኬት ላይ፣ በተጨማሪ እንደዚሁም ደግሞ ኢንስቲቱሽን እዚህ ማርኬት ላይ ኢንተር ሲያደርጉ፣ በተጨማሪ ሪቴል ቼዚንግ ነው ማለት ነው። ስለዚህ ምንጊዜ ማርኬቱ ሙቭ የሚያደርገው በዲማንድና ሰፕላይ ነው። ያ ማለት ዲማንድና የአቅርቦትና የፍላጎት መጠን ማርኬቱ ላይ ሲጨምርና ሲቀንስ ነው ማርኬቱ ሙቭ የሚያደርገው። ስለዚህ አትሰም ፖይንት ትልቅ የሆኑ ኦርደሮች ሲመጡና በተለይም ደግሞ እነዚህ ኒውሶች ሀፕን ሲያደርጉ፣ እንደዚም ደግሞ ኢንስቲቱሽኖች ማርኬቱ ላይ ሲገቡ ስትሮንግ የሆነ ኢምፐልሲቭ ሙቭ ያመጣል። ስለዚህ ያ በዛ መልኩ ማየት እንችላለን። እነዚህ አራት ሪዝኖች ናቸው። ቢግ ኦርደር ሲኖሩ፣ በተጨማሪ ደግሞ እንደዚም ኒውስ ሲኖር፣ በሶስተኛ ደረጃ ደግሞ ኢንስቲቱሽኖች እዚህ ማርኬት ላይ ሲገቡ፣ በአራተኛ ደረጃ እንዳልኳቸው ሪቴሎች ማርኬቱን ቼስ ሲያደርጉት፣ በዛ ሪዝን ማርኬቱ ምን ያደርጋል? ፌር ቫልዩ ጋፕ ሀፕን ያደርጋል ማለት ነው። እዚጋ እንደምታዩት እዚጋ ቡሊሽ የሆነ ፌር ቫልዩ ጋፕ የምንለው ነው። ስለዚህ ቤዚክሊ ማርኬቱ እንደዚህ አይነት ሙቭመንት ካመጣ በኋላ እኛ ምንድን ነው የምንጠብቀው? ማርኬቱ ከዚህ በታች ሪያክት እስኪያደርግልን ድረስ ማርኬትን ኤክስፔክት እናደርጋለን። ምክንያቱም ብዙ ጊዜ ማርኬቶች የሚመለሱበት አንዱ ትልቅ ሪዝን ምን እንደሆነ ልንገራችሁ። አንደኛ ፌር ቫልዩ ጋፕ ነው። ሁለተኛ ደግሞ ሊኩዲቲ ግራብ ለማድረግ ነው ማለት ነው። ስለዚህ ምንጊዜ ማርኬቶች ወደኋላ የሚመለሱት እነዚህ ሌቭሎች ተች ለማድረግ ስለሆነ ፕሪቪየስሊ የነበረው የማርኬት ዳታ ስታዩት በዚህ መልኩ ማርኬቱ ስትሮንግ ኢምፐልሲቭ ሙቭ አድርጎ ማርኬቱ በዚህ መልኩ ፌር ቫልዩ ጋፕ ክሬት ያደረገ ከሆነ ይሄ ማርኬት ወደታችን እስኪመጣ መጠበቅና ከዚህ በኋላ ያለውን የእናንተን የማርኬት ኮንፊርሜሽን ወስዳቸው ኤክስኪውዝ ማድረግ ነው ማለት ነው። ፐርሰናሊ እኔ ትሬድ ለማድረግ ከምጠቀማቸው አንዱ ኮንፍሉዌንሶች አንዱ ምንድን ነው? ፌር ቫልዩ ጋፕ ነው። እንዴት ነው ፌር ቫልዩ ጋፕ የምጠቀመው? ብዙ ጊዜ ማርኬት ስትራክቸሩ ወደ አፕ ትሬንድ እየሄደ ከሆነ ማርኬቱ ብሬክአውት ኤንድ ሪቴስት እያደረገ ነው የሚለው። ፕላስ ደግሞ ይሄ ማርኬት ራሊ ቤዝ ራሊ ዲሜን ዞን ክሬት እያደረገ ነው የሚለው ማለት ነው። ስለዚህ እዚህ ጋር የምታዩት ከስትሮንግ ኢምፐልስ ካንድስቲኩ በፊት ያለው ካንድስቲክ ለእኔ ቤዚንግ ካንድስቲክ ብዬ ነው የምጠራው። ስለዚህ ማርኬቱ ይህንን ስትሮንግ ኢምፐልሲቭ ሙቭ ክሬት ካደረገ በኋላ ወደ ታችኛው ሌቭል መጥቶ ይሄኛውን ሌቭል ፊል የሚያደርግ ከሆነ በጣም ለእኔ አንድ ኢንትረስቲንግ የሆነ ሌቭል የምሰጠኝ። ምክንያቱም እዛ ሌቭል ውስጥ ነው የኔን ኢንትሪ ኮንፊርሜሽኖች የምጠብቀው፣ ከዛ በኋላ ማርኬቱ የምገባው ማለት ነው። ብዙ ሰዎች የተለያየ የሆነ የኢንትሪ ሞዴል አላቸው። ብዙ ሰዎች የተለያየ የሆነ ፌር ቫልዩ ጋፕ አንደርስታንዲንግ አላቸው። ግን ፐርሰናሊ እኔ ለትሬዲንግ የምጠቀሙ ፕላስ ደግሞ አንደርስታንዲንግ በምሬት መልኩ ነው። በዚህ መልኩ ነው ቡሊሽ ፌር ቫልዩ ጋፕ የምናየው ማለት ነው። ስለዚህ በመቀጠል ወደ ቤሪሽ ፌር ቫልዩ ጋፕ ስንሄድ እንዴት ነው የምናደርገው? እንደምታዩት ስትራክቸር የማርኬት ስትራክቸር በዚህ መልኩ እንስራለን። ኦኬ ከዛ እዚህ ጋር እንደምታዩት ማርኬቱ ምንድን ያደረገው? ፕሪቪየስሊ ስሞል ቤዚንግ ካንድስቲክ ስትራክቸር ነበረው። ከዛ ማርኬቱ ምን ያደረገ? ስትሮንግ የሆነ ኢምፐልሲቭ ሙቭ አመጣ።
ከዛ እዚህ ጋር እንደምታዩት ደግሞ ሌላ ስትራክቸራል የሆነ ካንድልስቲክ ክሬት አድርጎ ግን ክሎዝ አፕ ያደረገው ማርኬቱ ከዚህ በላይ ነው ማለት ነው። ግን እንደምታዩት ሃይስት የሚባለው የዚህ ካንድልስቲክ ፕራይስ እዚህ ጋር ነው ክሎዝ አፕ ያደረገው። ስለዚህ በዚህኛውና በዚህ መካከል ምን አለ? ጋፕ አለ ማለት ነው። ስለዚህ ይሄ ጋፕ ክሬት የሚደረገው ቅድም እንዳልኳቸው አንዱ በምን ሊሆን ይችላል? በኒውስ ሊሆን ይችላል። ኢንስቲቱሽኖች ማርኬት ላይ ገብተው ሊሆን ይችላል። ፕላስ ደግሞ ሪቴሎች ቼዝ እያደረጉት ሊሆን ይችላል። ስለዚህ በእነዚህ ሪዝኖች ማርኬቱ ትልቅ የሆነ ቢግ ኦርደርስ ሲገባበትም ሊሆን ይችላል። ማርኬቱ ምን ያመጣል? እንደዚህ አይነት ትልቅ የሆነ ፌር ቫልዩ ጋፕ ያመጣል ማለት ነው። ስለዚህ ይሄ ማርኬት በእንደዚህ አይነት መልኩ ሪያክሽን የሚያመጣ ከሆነ ወይም ደግሞ በእንደዚህ አይነት መልኩ ማርኬቱ ፌር ቫልዩ ጋፕ ክሬት የሚያደርግ ከሆነ እንዴት ነው አይደንቲፋይ የምናደርገው? እንዳልኳችሁ ፕሪቪየስ የነበረው ቤዚንግ ካንድልስቲክ ሎ ፕራይስ ብዬ የምጠራው ይህንን ነው። አንድ እዚህ ጋር ስለ ካንድልስቲክ ላሳያችሁ። ፎር ኤግዛምፕል እዚህ ጋር የምታዩት አንድ ሙሉ ካንድልስቲክ ከሆነ ከዚህ ወደ ላይ እንደዚህ እንስላለን። ኦኬ እዚህ ጋር የምታዩት ሎ ፕራይስ ብለን እንጠራዋለን። እዚህ ጋር የምታዩት ይህኛው ደግሞ ቦዲ ብለን እንጠራዋለን። እዚህ ጋር ያለው ሙሉ ቦዲ ብለን ነው የምንጠራው። እዚህ ጋር ደግሞ ሃይ ፕራይስ ነው የምንለው። ይሄ ደግሞ ዊክ ነው የምንለው ማለት። ስለዚህ አንድ ካንድልስቲክ ምን ምን ነገሮች በውስጥ የያዘ ነው? ሎ ፕራይስ፣ ኦፕኒንግ ፕራይስ፣ ክሎዚንግ ፕራይስ፣ ሃይ ፕራይስ ማለት ነው። ይሄ ቡሊሽ ካንድልስቲክ ከሆነ ማለት ነው። ግን ያ ካንድልስቲክ ቤሪሽ የሆነ ካንድልስቲክን ከሆነ እንዴት ነው የምናየው? እዚህ ጋር እናሰምራለን። ይሄንን ቤሪሽ ካንድልስቲክ ከሆነ ይሄኛው ምንድን ነው? ይሄኛው ሃይ ፕራይስ ነው የምንለው። እዚህ ጋር የምንለው ኤ ዊክ ነው። ኤ ኦፕኒንግ ፕራይስ ነው። ኤ ክሎዚንግ ፕራይስ ነው የምንለው። ፕላስ ደግሞ ይሄ ሎ ፕራይስ ነው የምንለው ማለት ነው። ስለዚህ ሃይ ፕራይስ ኦፕኒንግ ፕራይስ ቦዲ ነው የምንለው የኛውን፣ ፕላስ ደግሞ ይሄኛውን ክሎዚንግ ፕራይስ እንለዋለን። በተጨማሪ ደግሞ ይህንን ሎ ፕራይስ እንለዋለን ማለት ነው። ስለዚህ ቤዚክ የሆነ የካንድልስቲክ ስትራክቸር አንደርስታንዲንግ ነው እዚጋ እንደምታዩት። እዚጋ ግን የምታዩት የፌር ቫልዩ ጋፕን እኛ አይደንቲፋይ ያደረግንበት ወይ ነው። ያ ማለት ቅድም እንዳልኳችሁ ማርኬቱ ቤሪሽ ስትራክቸር እየሄደ ከሆነ ያ ማለት ሃየር ሎ ሎወር ሃይ፣ ሃየር ሎ ሎወር ሃይ፣ ሃየር ሎ ሎወር ሃይ ክሬት እያደረገ ማርኬት ወደታች እየወረደ ከሆነ እዛ ማርኬት ላይ እንዴት ነው ፌር ቫልዩ ጋፕን አይደንቲፋይ የምናደርገው? እንዳልኳችሁ ፕሪቪየስ የነበረው የቤዚክ ካንድልስቲክ ሎ ፕራይስ እዚጋ የምታዩት ይሄ ሎ ፕራይስ ነው ማለት ነው። ፕላስ ኔክስት የሚመጣው ካንድልስቲክ ስትሮንግ የሆነ ፑሽ ንቅናቄ የኖሩት ማርኬቱን ወደ ታች ሙቭ ካደረገው በኋላ ኔክስት ክሬት የሚደረገው ካንድልስቲክ ፕሪቪየስ የነበረውን ሎ ፕራይስ መጥቶ ፉልፊል ሳያደርግ ማርኬቱ ቢሄድ ምንድነው የምንለው? ይህንን ሌቭል ፌር ቫልዩ ጋፕ ብለን እንጠራዋለን። ግን ፎር ኤግዛምፕል አንዴ ማርኬቱ እንደዚህ አይነት ስትራክቸር ቢሰጣችሁስ? አሁን ለምሳሌ እዚጋ እንደምታዩት ማርኬቱ ቡሊሽ ስትራክቸር ላይ ነው ያለው። ከዛ ማርኬቱ ይሄኛው ዊኩ ወርዶ በዚህ መልኩ እንደዚህ ከሆነስ እንዴት ነው ፌር ቫልዩ ጋፕን አይደንቲፋይ ማድረግ የምንችለው? ፕላስ ይህንንስ ማርኬት በምን አይነት መልኩ ነው የምናየው ከሚባል አንጻር ይሄኛው እንዴት ነው ሰጀስት ማድረጋችሁ? ብዙ ጊዜ እንደዚህ አይነት ማርኬት ኮንዲሽኖች ሲፈጠሩ ቅድም እንዳልኳችሁ ይሄ ማርኬት ሙቭ የሚያደርገው በሰፕላይና ዲማንድ ነው። ያ ማለት በአቅርቦትና በፍላጎት ስለሆነ እዚጋ እንደምታዩት ምንም አይነት ጋፕ አይታይም። ስትሮንግ የሆነ ኢምፐልሲቭ ሙቭመንት ያለው ትልቅ ካንድልስቲክ አለ፣ ግን ኦልሬዲ ፌር ቫልዩ ጋፕ ምን ሆኗል? ፉልፊል ሆኗል ማለት ነው። ስለዚህ ይሄኛውን ፌር ቫልዩ ጋፕ ብለን ልንጠራው አንችልም። ግን አሁን ለምሳሌ ቅድም እንዳልኳችሁ ግን ይሄኛው ከፍ ብሎ ይሄኛው ወርታች ዝቅ ብሎ ግን በዚህ መካከል ጋፕ ካለና ማርኬቱ ፉልፊል ያላረገው ሌቭል ካለ ተመልሶ ፉልፊል ያደርገዋል ማለት። ፎር ኤግዛምፕል እስቲ አንድ ለምሳሌ ያክል ልጥቀስላችሁ። እኛ አሁን በየቀኑ የምንገበያየው የዳቦ ፕራይስ አለ። ፎር ኤግዛምፕል አሁን ላይ ስንት ብር የተሸጠ እንደሆነ ዳቦ ባላቅም የሆነ የድሮ ማስታወሱ 3 ብር ነው። ስለዚህ ግን አሁን የ3 ብር ዳቦ የለም ሲባል ሰምቻለሁ። ግን ፎር ኤግዛምፕል እንሰረው እና 3 ብር ዳቦ አለ ልበላችሁ። ኦኬ 3 ብር ዳቦ ገዛችሁ። ከዛ አት ሰም ፖይንት ማርኬቱ በጣም ትልቅ ነገር ሀፕን አደረገና የዳቦ ፕራይስ ከ3 ብር ወደ 15 ብር ቢገባ መሀል ላይ ተትተው የታለፉ ፕራይሶች አሉ። እንደምታዩት 4 ብር አልነበረም፣ 5 ብር አልነበረም፣ 3 ብር አልነበረም። ስለዚህ 15 ብር ላይ ሊቆይ የሚችለው 1 ቀን ወይ 2 ቀን ወይ 3 ቀን ሊቆይ ይችላል። ከዛ በኋላ ግን ምንድን ነው ይሄ ማርኬት በስነስርዓት ሄልዚ መሆን አለበት። ፕላስ ደግሞ ፕሪቪየስሊ የተተዉት ፕራይሶች ፉልፊል መሆን መቻል አለባቸው። ፎር ኤግዛምፕል እንደ ኢኮኖሚ መውሰድ ትችላላችሁ። አት ሰም ፖይንት የሆነ አቅርቦት ላይ የሆነ ነገር ክሎዝ ተደርጎ ሊሆን ይችላል፣ ኦር ደግሞ አቅርቦት ጎሎ ሊሆን ይችላል፣ ኢምፖርቲንግ ላይ ሊሆን ይችላል ኦር ሰምቲንግ። ብቻ እዛ ቢዝነስ ላይ
ለአንድ ለ2 ቀን ፕራይሱ ስትሮንግሊ ወደ ላይ ፒክ ላይ ቢወጣ 1 ወይ 2 ቀን የሚቆይ ነው። ከዛ በኋላ ማርኬቱ ተመልሶ ኢቨን ኢፍ ማርኬቱ ውድ ቢሆን ራሱ ወደታች ተመልሶ ፕሪቪየስሊ የነበረ ወይም የተዋቸውን ፕራይሶች ፉልፊል ያደርጋቸዋል ማለት ነው። ስለዚህ በዛ መሰረት እዚህ ጋር መመልከት የምንችለውን ነገር ምንድነው ፌር ቫልዩ ጋፕን ቀለል ባለ ወይ ስናየው ማርኬቱ ላይ አቅርቦትና በዲማንድና በሰፕላይ ነው። በአቅርቦትና በፍላጎት መልኩ ነው ማርኬቱ ፉልፊል እየሆነ ሄደው ሲገዙ ሲሸጡ ሻጮች በጣም ቁጥራቸው የሚበዛ ከሆነና ገዢዎች ደግሞ የሚቀንስ ከሆነ አት ሴም ታይም ደግሞ ማርኬቱ ምንድነው ዳውን ትሬንድ ስትራክቸር ነው የሚይዘው ማለት ነው። ስለዚህ እዚህ ጋር እንደምታዩት ማርኬቱ በዚህ መልኩ አይደንቲፋይ ማድረግ እንችላለን። እዚህ ጋር እንደምታዩት ፎር ኤግዛምፕል ሴል ወይም ደግሞ ዳውን ትሬንድ ስትራክቸር ላይ ፊቦናቺን አይደንቲፋይ ስናደረግ እንዳልኳችሁ በዚህ መልኩ ሎ ፕራይስ አለ፣ እዚህ ጋር ሃይ ፕራይስ አለ። በዚህ መካከል የሚኖረው ፌር ቫልዩ ጋፕ አለ። ቀደም እንዳልኳችሁ ይሄኛው በዚህ መልኩ የሚገጥም ከሆነና ይሄኛው ፌር ቫልዩ ጋፕ ብለን አይደንቲፋይ ማድረግ እንችላለን ብላችሁ ከጠየቃችሁ ኖ፣ ቅድም ብያችኋለሁ። እዚህ ጋር ሊታየን የሚችል ምንም አይነት የፕራይስ ጋፕ የለም። ግን ቤዚክሊ እኔ ትሬድ በማድረገው ወይ ምንድነው ቅድም እንዳልኳችሁም ባስረዳችሁም ኢምባላንስም ፌር ቫልዩ ጋፕ ምን ብዬ አይደንቲፋይ ያደረጓለሁ ብያችኋለሁ። የግድ እዚህ ሌቭል ጋር ጋፕ ሊኖር ይገባል። ፕራይስ ደግሞ ቅድም እንዳልኳችሁ ፕሪቪየስ ሎ ወይም ደግሞ እዚህ ጋር ሎ ብዬ የምጠራው ሌቭል አለ አይደል? ይህ ሃይ ነው። ይህ ሎ ብዬ የምጠራው ሌቭል እና ከዛ ቀጥሎ የሚመጣው ስትሮንግ ሞመንተም ያለው ካንድልስቲክ፣ ከዛ በኋላ ደግሞ ክሬት የሚደረጉት ካንድልስቲኮች እዛ ማርኬት ላይ ፌር ቫልዩ ጋፕ እንዳለና እንዳሌለ አይደንቲፋይ ለማድረግ ኢዚ የሆነ ወይ ነው ማለት ነው። ስለዚህ እስቲ አሁን እዚህ ጋር ስል አንደርስታንድ ያደረግናቸውን እስቲ ማርኬት ላይ ገብተን ፌር ቫልዩ ጋፕን በምን አይነት መልኩ ነው አይደንቲፋይ የምናደርገው የሚለውን ነገር እንመልከት። እዚህ ጋር አንድ ምሳሌ አግኝተናል ማለት ነው። እዚህ ጋር 15 ሚኒት ታይም ፍሬም ጎልድ ነው እዚህ ጋር እየተመለከትን ያለ ነው። ማርኬቱ ምንድን ነው ያደረገው? እንደምታዩት ስትሮንግሊ ኢምፐልሲቭ ሙቭ ያለው ካንድልስቲክ አለ። ከዛ በፊት የነበረ አንድ ካንድልስቲክ አለ እዚህ ጋር እንደምታዩት። የእሱን ሎ መያዝ እንችላለን። ይሄኛውም በኋላ እንመጣበታለን። አሁን ቤዚክሊ ስለ ፌር ቫልዩ ጋፕ ወይም ኢምባላንስ ብቻ አንደርስታንድ ለማድረግ እንሞክራለን። ኦኬ፣ ቅድም ሚሳል ነው ምንድን ነው እዚህ ጋር እንደምታዩት አንድ ሙሉ ካንድልስቲክ አለ እንዳያችሁት። ኦፕኒንግ ሎ ፕራይስ ኦፕኒንግ፣ ከዛ በኋላ ክሎዚንግ እዚህ ጋር አለ። ከዛ እዚህ ጋር እንደምታዩት ደግሞ ሃይ ፕራይስ አለ ማለት ነው። ቅድም ያሳየኋችሁ የካንድልስቲክ ስትራክቸሮች ናቸው አሁን የነገርኳችሁ። እዚህ ጋር ይሄኛውን የምታዩት ያው እዚህ ጋር እንደምታዩት ይሄኛው ምንድነው ሃይ ፕራይስ ብለን ነው የምንጠራው። እዚህ ጋር ማስመር እንችላለን። እሱን በዚህ አድርገን ማስመር እንችላለን። ከዛ እዚህ ጋር ደግሞ እንምጣና እዚህ ጋር ደግሞ ሎ ፕራይስ አለ ኔክስት ካንድልስቲክ። እዚህ ጋር ደግሞ የዚህኛው ስትሮንግ ኢምፐልሲቭ ሙቭ ያደረገው ካንድልስቲክ ሃይ ፕራይሱ እዚህ ጋር አለ። ፕላስ ኔክስት ክሬት የተደረገው ካንድልስቲክ ደግሞ እዚህ ጋር ምን አለ ሃይ ፕራይስ አለ። ፕላስ ደግሞ ኦፕኒንግ ፕራይስ ክሎዚንግ ፕራይስ አለው ማለት ነው። ቤዚክሊ እዚህ ጋር እንደምታዩት ስትራክቸራሊ ማርኬቱ ቡሊሽ ስትራክቸር ላይ ነው ያለው ማለት ነው። ወይም ማርኬት ወደ ባይ ነው እየሄደ ያለው። ስለዚህ ይህንን ማርኬት እንዴት ነው ፌር ቫልዩ ጋፕ አለ የምንለው? የቱ ጋር ነው ፌር ቫልዩ ጋፕ ያለው? በምን አይነት መልኩ ነው ማርኬት ውስጥ ፉልፊል ተደርገው ሙቭ ያደረገው የሚለው እኔ ኦኬ። እዚህ ጋር እንደምታዩት ምን አለ ፌር ቫልዩ ጋፕ አለ። ቅድም ምን ብያቸዋለው? ፕሪቪየስ የነበረ ቤዚን ካንድልስቲክ ወይም ደግሞ እዚህ ጋር ጥቁሩ የምታዩት ካንድልስቲክ ቤዚን ካንድልስቲክ ብለን እንጠራቸዋለን። ከዛ በኋላ ያለው ደግሞ ይሄኛው አረንጓዴው ስትሮንግ ኢምፐልሲቭ ሙቭ ካደረገ በኋላ ኔክስት ክሬት የሚደረገው ካንድልስቲክ መቶ ፕሪቪየስ የነበረውን ቤዚን ካንድልስቲክ መቶ ተች ካላደረገው እና በዛው ወደ ላይ ስትራክቸራሊ ከቀጠለ እዚህ ጋር ያለውን ሌቭል ምን ብለን እንጠራዋለን? ፌር ቫልዩ ጋፕ ወይም ደግሞ ኢምባላንስ ክሬት አድርጎ ነው ሄደው ብለን እንጠራዋለን ማለት ነው። ስለዚህ በዚህ መልኩ ፌር ቫልዩ ጋፕ ማየት እንችላለን። ፌር ቫልዩ ጋፓችን የቱ ጋር ያለው? ያው እዚህ ጋር ያለው። ስለዚህ ማርኬቶቹ ቅድም እንዳልኳችሁ አንድ ማርኬት በሁለት ሪዝን ነው ወደኋላ ሊመለስ የሚችለው። አንደኛ ሊኩዊዲቲ ግራብ ለማድረግ ነው፣ ሁለተኛ ደግሞ ፌር ቫልዩ ጋፕ ፉልፊል ለማድረግ ነው ማለት ነው። ስለዚህ ይህ ማርኬት ተመለሰ፣ እንደምታዩት ፌር ቫልዩ ጋፕን ፉልፊል አደረገው፣ ከዛ ስትሮንግሊ ወደ ባይ ሙቭ አደረገ ማለት ነው። እንደ ምሳሌ ኛውን መውሰድ እንችላለን። ሌላ እንፈልግ። እዚህ ጋም እንደ ምሳሌ መውሰድ እንችላለን። ማርኬቱ ምንድነው ያደረገው? እዚህ ጋር ቤዚን ካንድልስቲክ አለ። ከዛ ጥቁሩ ስትሮንግ ኢምፐልሲቭ ሙቭ ያለው ካንድልስቲክ አለ። ከዛ በኋላ እዚህ ጋር የምታዩት አንድ አናደር ካንድልስቲክ አለ ማለት ነው። ስለዚህ ቅድም እንዳልኳቸው አይደንቲፋይ የምናደርገው ምንድን ነው? እዚህ ጋር እንደምታዩት የሃይ ፕራይስ የለውም እዚህ ጋር ያለው ካንድልስቲክ። እዚህ ጋር ያለው ካንድልስቲክ ደግሞ ሎ ፕራይስ አለው። ስለዚህ በዚህ ካንድልስቲክ እና በዚህ ካንድልስቲክ መካከል ምንድን ነው? ይሄኛው ፌር ቫልዩ ጋፕ ነው ማለት ነው።
ልክ ይሄኛውን ካንድልስቲክ ክሎዝ ሲያደርገው ይሄ ማርኬቱ ፌር ቫልዩ ጋፕ ነው። ስለዚህ ይሄ ማርኬት ወደዚህኛው ፌር ቫልዩ ጋፕ ሪትሬስ አድርጎ ፌር ቫልዩ ጋፑን ፉልፊል ካደረገ በኋላ ነው ማርኬት ወደ ባይ የሚሄደው። እናንተ የራሳቸው የሆነ ኮንፊርሜሽን ይኖራቸዋል አንድም ማርኬት ወደ ባይ ስገቡት። ግን ፐርሰናሊ እኔ ምንድን ነው ማየው ስትራክቸራሊ ማርኬቱ ፕሪቪየስ የነበረውን ሃይ ብሬክ ማድረግ መቻል አለበት። ከዛ በኋላ እኔ ወደምፈልገው ሌቭል ሪትሬስ ማድረግ አለበት። የምጠቀሙ የራሴ ፊቦናቺ ሌቭል አለኝ። ከዚህ በኔክስት ሴሽኖች ላይ ማሳያቸው ይሆናል። ከዛ ማርኬቱ ከ0.70 እስከ 0.91 ሌቭል ድረስ እስኪመጣ ጠብቃለሁ። እነዛ ሌቭሎች ማርክ ያደረጋቸዋለሁ። ከዛ ዛ ሌቭል ውስጥ ከገባ በኋላ ስትራክቸራሊ ቼንጅ ሲያደርግ ወደ እኔ ሌቭል ተመልሶ መጥቶ ሊኩዊዲቲን ተች ሲያደርግ ነው ኢንትሪ ፖይንት ምገባው። እንደዛም ሁለት የኢንትሪ ሞዴሎች አሉኝ። እነዛን ነው ቤዚክሊ አፕላይ የማደርገው። ግን አንዱ እዚህ ማርኬት ላይ ኢንትረስቲንግ ሆኜ እንደ አንድ ኮንፈርሜሽን እንድጠቀም ከሚያደርጉኝ ነገሮች ውስጥ አንዱ ደግሞ ምንድነው ፌር ቫልዩ ጋፕ ነው ማለት ነው። ስለዚህ እንደ አንድ ኤግዛምፕል ይህንንም መውሰድ እንችላለን ማለት ነው። እዚህ ጋር አንድ ሌላ ኤግዛምፕል አለን። ምንድነው ማርኬቱ ያደረገው? እዚህ ጋር እንደምታዩት ሌላ ቤዚንግ ካንድልስቲክ አለ። ከቤዚንግ ካንድልስቲክ ጀምሮ ቀጥሎ ስትሮንግ የሆነ ኢምፐልሲቭ ሙቭ ያለው ቤሪሽ ካንድልስቲክ አለ። ከዛ በኋላ ደግሞ ክሬት ያደረገው ምን አለ? ቦሊሽ ካንድልስቲክ አለ ማለት ነው። ስለዚህ እዚህ ጋር ያሉትን ስትራክቸሮች ስናያቸው ምንድነው የዚህኛው ሎ ፕራይሱ እዚህ ጋር ያለው የስትሮንግ ሙቭመንት ያደረገው ደግሞ ሎ ፕራይሱ እዚህ ጋር አለ። ከዛ ኔክስት የመጣው ካንድልስቲክ ደግሞ ሃይ ፕራይሱ እዚህ ጋር ያለው ማለት ነው። ስለዚህ ቅድም ምንድን ያልኳችሁ በዚህኛው ወይም ደግሞ በሶስተኛው ካንድልስቲክ ሃይ ፕራይስ እና በፈርስት ወይም ደግሞ በመጀመሪያው ካንድልስቲክ ሎ ፕራይስ መካከል ያለው ይህ ጥቁሩ የሚታያችሁ ስፔስ ወይም ደግሞ አሁን ማርክ ላደርገውና ላሳያችሁ። ይሄኛው ስፔስ ምንድን ነው? ፌር ቫልዩ ጋፕ ብለን እንጠራዋለን ማለት ነው እዚህ ጋር ያለውን ስፔስ። ስለዚህ ይሄ ማርኬት እንደዚህ አይነት ስትራክቸር ክሬት ካደረገ በኋላ ወደዚህኛው ሌቭል ከገባ በኋላ ፌር ቫልዩ ጋፓችንን ከፉልፊል ካደረገው በኋላ ነው ከዚህ ሌቭል ወጥቶ እኛ ወደምንፈልገው ስትራክቸር የሚሄደው። ግን ቤዚክሊ የሆነ አንደርስታንዲንጋችሁ እንዴት መሆን እንዳለበት ልንገራችሁ። ፌር ቫልዩ ጋፕ ሲምፕል በሆነ ወይ በሶስት ካንድልስቲክ አይደንቲፋይ ማድረግ ትችላላችሁ። በቤዚንግ ካንድልስቲክ፣ ከቤዚንግ ካንድልስቲክ ቀጥሎ የሚመጣው ስትሮንግ ኢምፐልሲቭ ሙቭ ያለው ካንድልስቲክ፣ ኔክስት ከዛ በኋላ የሚመጣው ካንድልስቲክ አለ። ኔክስት ሰርድ ካንድልስቲክ መጥቶ ቤዚንግ ካንድልስቲክ ሎ ፕራይሱን ወደ ቤሪሽ ከሆነ ወደ ባይ የሚሄድ ከሆነ ደግሞ ሃይ ፕራይሱን ተች የሚያደርግ ከሆነ ምንድነው ያ ፌር ቫልዩ ጋፕ ብለን አንጠራውም። ወይም ደግሞ ኔክስት በሚታዩ ካንድልስቲኮች ላይ እንደ ፌር ቫልዩ ጋፕ አንጠቀመው። ግን ቅድም እንዳልኳችሁ ማርኬት ወደ ቡሊሽ መሄድ ከሆነ ፈርስት ካንድልስቲክ ሃይ ፕራይስን ተች ሳያደርግ በዛ ማዕከል ጋፕ ትቶ ካለፈ ያ ማርኬት ወደ ቡሊሽ ፌር ቫልዩ ጋፕ አለ ብለን ማለት እንችላለን። እንደዚም ደግሞ ወደ ቤሪሽ ማርኬት የሚሄድ ከሆነ ፈርስት ካንድልስቲክ ሎ ፕራይሱን መጥቶ ተች ካላደረገውና ሰርድ ካንድልስቲክ የፈርስት ካንድልስቲክ ሎ ፕራይሱን ተች ሲያደረገው ማርኬት ወደ ሴል ሙቭ የሚያደረግ ከሆነ እዛ ሌቭል ጋር ምን አለ? ፌር ቫልዩ ጋፕ ትቶ እየሄደ ነው ብለን ማለት እንችላለን። ኔክስት እስቲ አንድ ሁለት ምሳሌዎችን እንመልከት። አይሆፕ አንደርስታንድ እያረጋችሁ ነው ብዬ ተስፋ አረጋለሁ። ሞር አንደርስታንድ ካላረጋችሁ እና እዚህ ፌር ቫልዩ ጋፕ በተመለከተ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ሰራላችኋለሁ በቀጣይ ማለት ነው። ይህ ትሬድ ያደረኩበት ያለው ስለሆነ ሌላ ብጠቀም ደስ ይለኛል። እኔ የምጠቀመው ፎሬክስ .com ነው እና እዛ ያለው የካንድልስቲክ ሙቭመንት እና እዚህ ላይ ያለው ትልቅ ልዩነት አለ። ያ እንደ አንድ ስትራክቸር እዚህ ጋር ማየት እንችላለን። ፌር ቫልዩ ጋፕ ኦኬ። እዚህ ጋር ምንድነው የምንመለከተው? እዚህ ጋር የምንመለከተው ምንድነው? ማርኬቱ እንደምታዩት አንድ ካንድልስቲክ አለ። እዚህ ጋር ቤዚንግ ካንድልስቲክ የምንለው ሃይ ፕራይስ አለ። ከዛ ኔክስት ሰርድ ካንድልስቲክ ሎ ፕራይስ አለ። ከዛ እዚህ ጋር እንደምታዩት ፌር ቫልዩ ጋፕ አለ። ማርኬቱ በሶስተኛው ካንድልስቲክ ሎ ፕራይስ እና በፈርስት ካንድልስቲክ ሃይ ፕራይስ መካከል ያለ ጋፕ አለ። ስለዚህ ይሄኛው ጋፕ ፉልፊል ሲሆን ፌር ቫልዩ ጋፕ ብለን እንጠራዋለን። ያው እዚህ ጋር እንደምታዩት በዚህ ሌቭል መካከል ያለው እንደ ፌር ቫልዩ ጋፕ አይደንቲፋይ ማድረግ እንችላለን። ይኸው እዚህ ጋር እንደ አንድ ምሳሌ አንድ ስትራክቸር ማየት እንችላለን። ምንድነው ማርኬቱ ያደረገው? እዚህ ጋር ስትሮንግ ኢምፐልሲቭ ሙቭ እያደረገ ነበር ማርኬቱ ወደ ቡሊሽ ስትራክቸር። እዚህ ጋር እንደምታዩት ማርኬቱ ፕሪቪየስ ፈርስት ካንድልስቲክ ሃይ ፕራይስ አለ። ሰርድ ካንድልስቲክ ሎ ፕራይስ አለ። ከዛ ሰከንድ ካንድልስቲክ ስትሮንግ ኢምፐልሲቭ ሙቭ ያደረገው ደግሞ እዚህ ጋር እንደምታዩት ምን አለ? ኢምፐልሲቭ ሙቭ ያደረገው በዚህ መሀል ያለው ሌቭል ምንድን ነው? ይሄን ብለን የምንጠራው ፌር ቫልዩ ጋፕ ነው ማለት ነው። ኔክስት ፌር ቫልዩ ጋፕ ኤግዛምፕል ማርኬት ላይ የምንወስደው ምንድን ነው? እዚህ ጋር እንደ አንድ ምሳሌ ይሄኛውን እንደ ላስት ኤግዛምፕል መውሰድ እንችላለን።
ኦኬ ማርኬቱ ምንድን ያደረገው ፈርስት ካንድስቲክ ወይም ደግሞ ቤዚክ ካንድስቲክ ምንለው እዚህ ጋር እንደምታዩት ስትራክቸር ሃይ ፕራይስ አለ። ከዛ ኔክስት ከስትሮንግ ኢምፐልስ ሙቭ ካደረገው ካንድስቲክ በኋላ ደግሞ የመጣው ሎው ፕራይስ እዚህ ጋር አለ። ስለዚህ ይሄኛው ምን ብለን እንጠራዋለን? ፌር ቫሊ ጋፕ ብለን እንጠራዋለን ማለት ነው። እነዚህ ሌቭሎች ፌር ቫሊ ጋፕ ብለን እንጠራቸዋለን። ግን አንድ ነገር ምን አለ መሰላችሁ፣ ስለ ፌር ቫሊ ጋፕ እና ኢምባላንስ ነው አሁን ያየ ነው። ግን ስለ ቤዚክ ካንድስቲክ፣ ራሊ ቤዝ ራሊ ዲሜንድ ዞን፣ ድሮፕ ቤዝ ድሮፕ ሰፕላይ ዞን የሚባሉት ሞር ሪሌትድ የሆኑ ናቸው። ኔክስት ክላሶች ላይ እነሱ ላይም ሰፋ ያለ ቪዲዮ ስጄ ምንድነው ቤዚክ ካንድስቲክ ምንድነው፣ ራሊ ቤዝ ራሊ ዲሜንድ ዞን ምንድነው፣ ድሮፕ ቤዝ ድሮፕ ሰፕላይ ዞን የሚሉትን እያንዳንዱን አይደንቲፋይ አድርገን እናያለን። ለዛሬ ይዤላችሁ የመጣው ስለ ፌር ቫሊ ጋፕ ነው። አይ ሆፕ ሁላችሁም ትክክለኛ የሆነ አንደርስታንዲንግ ይዛችኋል ስለ ፌር ቫሊ ጋፕ ቢያስባለው። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ከዛ ባለፈ መልካም ጊዜ ይሆንላችሁ። ለሁላችሁም ሰብስክራይብ ማድረግ እንዳትረሱ ጋይስ። ሌትስ ጎ